በድር ጦርነት ወርደው ከፊት ተሰልፈው ጀነራሎችን ቦታ የሚሰጡ ምርጥ ጀነራል ነበሩ ነብዩ አለይሂ ሰላቱ ወሰለም። ቁርአን ጠቅሶታል። አንተ ጦሩን ስታሰልፈው ይላቸዋል። ፊት ለፊት ቆመው የሰሃባውን ሞራል ሲቀሰቅሱ ከናንተ ውስጥ ዛሬ ማንም አይገደልም ጀነት የገባ ቢሆን እንጂ ይያሉ ጀነራል ነበሩ ያንተ ነብይ ሰለላሁ ዐለይሂ ወሰለም። አብረው አወል ሶፍ ነበር የሚገኙት። ጦርነቱ ሲፋፋም አወል ሶፍ የሚገኙት እሳቸው ነበር። እዛኔ ኡሁድ ጦርነት ላይ ጥርሳቸው የተሰበረው ራሳቸው የተፈነከተው ሰለላሁ ዐለይሂ ወሰለም ከጦሩ ውስጥ ጀግና ኻሊድና አልይ ናቸው ረዲየላሁ ተዓላ። ጦርነቱ ሲፋፋም ይላል አይት ኢዛ ወሐሚየቱል ወጢስ ጦርነቱ ሲግል ነተቂ ቢረሱልላህ ከረሱል ጀርባ እንጠለል ነበር ይላል። ማነው ግንቡ? ማነው ጋሻው? ረሱሉ ሰለላሁ ዐለይሂ ወሰለም። እንዳሁኑ ዓለም ላይ እንደምናያቸው ጀነራሎች አይደለም። ሰራዊት ይልካሉ፣ ያነግሩን አጥቶ ይሄኛው አይኑን ጠፍቶ ይመጣል። እሱ ግን አንድ ኮከብ ይጨመርለታል። እዛ እግር ያጣል፣ እዚህ ኮከብ ይጨመርለታል። አዝምቶ አዋግቶ ማለት አወል ሶፍ ነበሩ ያንተ ነብይ ሰለላሁ ዐለይሂ ወሰለም። እሳቸው ነው ሰዓቱን ቀድሞ የሚጋፋ። የትኛውን ገጻቸውን እናውራ የረሱል ሰለላሁ ዐለይሂ ወሰለም? የትኛውን ፓርት እንዳስ? ከዛም ወደ ኢማኑ ስትመጣ የአላህ ነብይ የጅብሪል ጓደኛ ነበሩ። የመስጂድ ኸጢብ ነበሩ ነብዩ አለይሂ ሰላም። ንግግራቸው የሚጣፍጥ ንግግራቸውን ሰምተህ ልብህ የሚርድ አይኖችህ የሚያለቅሱላቸው ነበሩ። ሐዲስ ላይ ስትገባ እንደዛ ይላል፣ ወጅለት ሚነል ቁሉብ ወደመዐት ሚነል ዑዩን ይላል። አይናችን ራሰ ልባችን ራደ ይላሉ እሳቸው ሲናገሩ። አንደበተ ርቱዕ ንግግራቸው የተመጠነ የንግግርን ሰብስቦ የማስቀመጥ ችሎታን አላህ ሰጥቶኛል ይሉ ነበር ነብዩ አለይሂ ሰላም። የመስጂድ ኸጢብ፣ የአገር ዳኛ፣ የመዲና ማህበረሰብ የሚተዳደርበትን ወሲቃ ህገ መንግስት ያረቀቁ የህግ ፈላስፋ ነበሩ ነብዩ አለይሂ ሰላም። የሁዳው ሙስሊሙ ክርስቲያኑ የሚኖርበትን ወሲቃ ህገ መንግስት ያረቀቁ ያንተ ነብይ ናቸው ሰለላሁ ዐለይሂ ወሰለም። የትኛው ገጻቸው ነው? ደግነታቸውን፣ ቸርነታቸውን፣ ወሰን የሌለው ስጦታቸውን እናውራ። ረሱልን ሰለላሁ ዐለይሂ ወሰለም በአንድ ቃል መግለጽ አይቻልም። በአንድ መጽሐፍ ስለሳቸው ማውራት አይቻልም። ዓለም የተሳነው እሱ